መስራችና ባለቤት ለሆነችው መስከረም አበራ የዋስትና መብት ፈቀደ። ከጠበቆቿ መካከል አንዱ የሆኑት ጠበቃ ሰለሞን ገዛኸኝ መስከረም ላይ ክስ እንደተመሰረተም ለቢቢሲ ገልጸዋል። ፖሊስ መደበኛ የምርመራውን ጊዜ ጨርሼ መዝገቡ ለአቃቤ ሕግ አስተላልፍ ያለው ባለመሰረትና አቃቤ ሕግም 15 ቀን የክስ መመስረቻ ጠይቆ እኛ ባደረግነው ክርክር ፍርድ ቤቱ የ7 ቀን ክስ መመስረቻ ቀን ፈቅዶለት ያን የ7 ቀን ክስ መመስረቻ ቀን ጠብቀን ነው ዛሬ የቀረብነው። ዛሬ እንግዲህ በፌዴራሉ ከፍተኛ ፍርድ ቤት አንደኛ ልዩ ወንጀል ችሎት መስከረም አበራ ላይ አቃቤ ክስ መስርቶ ቀርበን ነበረ። ጠዋት 4 ሰዓት ተኩል ላይም እንደቀረብን ያው የክስ ቻርጁ በችሎት ደረሰን። የክስ ቻርጁ በተመለከተ ክሱ ብቻ ከ15 ገጽና ከ20 ገጽ በላይ ነው። ማስረጃዎቹ ሌላ ናቸው። በዕለቱ አዲስ የሆነብን ነገር 2 ተከሳሽ መሆናቸው ነው። አንደኛው አማደገፋው የሚባል ነው። በኋላ ፍርድ ቤቱ እንዲጣራ ባደረገው መሰረት አማደገፋው ማለት ከመስከረም አበራ ጋር አብሮ በኢትዮ ንቃት የሚሰራ መሆኑና 2 ተከሳሾች መሆኑን አየነው። ከዛ በኋላ ክሱ 2 ክስ ነው የተከሰሰች መስከረም። ፍርድ ቤቱም በክሱ ላይ ያለንን ሲጠይቀን ክሱ ብዙ ስለሆነ ይህን አንብበን ተዘጋጅተን ክርክሩ በመደበኛነት የሚቀጥል ሆኖ እንዳለ ለአሁኑ ግን በዋስትናው ጉዳይ ላይ ፍርድ ቤቱ ያከራክረን ባለው መሰረት ፍርድ ቤቱ ይህን ተቀብሎ በዋስትናው ላይ እኛ አስተያየት ሰጠንበት። መስከረም አበራ የቤተሰብ ቋሚ አድራሻ ያላት፣ ቤተሰብ አስተዳዳሪ፣ ሕፃን ልጅ የምታጠባው ያላት፣ በዋስ ብትወጣ ዋሷን አክብራ የምትቀርብ ስለሆነ በውጭና እንድትከራከር የገቢያዋን ሁኔታ አይቶ ዋስትና ፈቅዶላት በዋስ ወጣ ውጭና እንድትከራከር በሚል አቀረብን። ፍርድ ቤቱም አቃቤ ሕግ በዚህ ላይ አስተያየት ካለው ጠየቀው። አቃቤ ሕግ በዋስ ብትወጣ ተቃውሞ የለንም ባለው መሰረት ፍርድ ቤቱ የሁለታችን ቃል ከሰማ በኋላ መስከረም አበራ በ50 ሺህ ብር በዋስ ወጣ በውጭና እንድትከራከር በማለት በመደበኛው ክርክር ለጥቅምት 15 ተቀጥሮ አሁን ያለው ሁኔታ ይሄ ነው። የክሱ ይዘት ረጅም እንደሆነ ነግረውኛል። ግን ዋናው ጭብጥ ምንድነው? የተከሰሰችበት ወንጀል የኮምፒውተር ወንጀል አዋጅ ቁጥር 958 2008 ዓመተ ምህረት አንቀጽ 14ን በመተላለፍ ነው የሚለው። ሁለቱም ክስ አንድ አይነት ነው። አንቀጽ 14 ነው የሚለው። ግን በሁለቱም የወንጀል ክሶች በአንዳንድ ይዘት ከመለያየት ውጪ የሁለቱም ክስ ይዘቶች ጭብጥ ዋናው ጭብጥ በህዝብ ደህንነት ላይ የሚፈጸም ወንጀል ለመፈጸም በማሰብ በማለት በግል ሚዲያዋ ላይ በኢትዮ ንቃት በሚባል ግል ሚዲያዋ ላይ እሷ ጸሐፊ ሁለተኛ ተከሳሽ ተራኪ በመሆን ጥላቻን፣ አመፅን፣ ሁከትን፣ ግጭትን ለመቀስቀስ በማሰብ እንዲሁም የመከላከያ ሰራዊቱን በብሔር ለመከፋፈል ሀገርን ለማፍረስ በማሰብ በማለት ነው በሁለቱም ላይ ክስ ላይ የተመለከተው። ግን አንደኛው ክስ ላይ የሆነ የተጠቀሰ ስም አለ። የአንድ የመከላከያ ባለስልጣን ስም የተጠቀሰ ስም አለ። እዚህ ላይ መግለጽ አልፈልግም። ከዛ ውጭ ግን ሁለቱም እሷ ክሶች ኮምፒውተር ወንጀል አዋጅ ቁጥር 958 2008 አንቀጽ 14ን በመተላለፍ ነው የሚለው ክሱ ሁለቱም ቢሆን። በእስር ቤት የነበራት አያያዝ ላይ ያነሳችው ቅሬታ አለ? ምንም ነገር መስከረም እንደማያዝ ምንም አይመስላትም። የተከሰሰችም አይመስላትም። ከመሳቅ ውጭ ምንም ነገር አይታይባትም። እስር ቤት በቆየችበት ሰዓትም ምንም ነገር የደረሰባት መሆኑንም አላመለከተችም። እኛም እስከምናውቀው ድረስ እንደጠየቅናትም ምንም የደረሰባት ነገር የለም። ብዙ ጊዜ የዋስትና መብቶች ትንሽ ጊዜ ሞት ነበራቸውና በፍጥነት ተፈቅዷል እንችላለን። አሁን ለሷ የተሰጣት የዋስትና መብት አዎ በፊት እኛም ምንድነው የሚሆነው? ልክ የዋስትና መብት ስንከራከር አቃቤ ሕግ ተቃውሞ አለ ሲባል አለኝ ነው የሚለው። አቃቤ ሕግ ተቃውሞ አለኝ በዋስ ብትወጣ ወይም ቢወጣ ይሄ በማለት ምክንያት በማቅረብ ወይ እንዲከለከል ማድረግ ነው። ቢፈቀድም እንኳን ምንድነው የሚያደርገው? ይግባኝ በዋስትና ጉዳይ ላይ ይግባኝ ይላል ብሎ የዋስትናን ጉዳይ የግድ የማውጣት እንትን ነበር። አሁን ግን አቃቤ ሕግ ስላልተቃወመ በምንም መልኩ የወረቀቱ ፕሮሰስ ካለቀ መስከረም አበራ በእርግጠኝነት ከአሁን ከተወሰኑ ሰዓት በኋላ ትፈታለች የሚል እምነት ነው ያለ። መስከረም አበራ የዋስትና መብቶ ተከብሮላት ዛሬ ማምሻውን ከእስር እንደተለቀቀች ለቢቢሲ አረጋግጣለች። ከእሷ ጋር ያደረግነውን ቃለ መጠይቅ በነገው ፕሮግራማችን ይዘንላችሁ እንቀርባለን። አድማጮቻችን ይህ ቢቢሲ አማርኛ ነው። አሁን ደግሞ አጫጭር ዜናዎችን አሰማችኋለሁ። የፈረንሳይና የጀርመን የውጭ ጉዳይ ሚኒስትሮች ወደ አዲስ አበባ ሊያቀኑ መሆናቸው ተነገረ። የፈረንሳይ የውጭ ጉዳይ ሚኒስቴር ካትሪን ካሎና በቀጣይ ሳምንት ከጀርመኑ አቻቸው አኔላ ባኤርቦካ ጋር ወደ ኢትዮጵያ እንደሚጓዙ ለአንድ የፈረንሳይ ቴሌቪዥን ጣቢያ ተናግረዋል። የውጭ ጉዳይ ሚኒስትሯ ጦርነቱን ለማቆም የተደረሰውን ስምምነት ለማበረታታትና የአፍሪካ ሕብረትን ጥረት ለመደገፍ እንደሚጓዙ ኤልኤስኤ ለተሰኘ የቴሌቪዥን ጣቢያ ተናግረዋል። በሶማሊያ በማዕከላዊ ሂራን አውራጃ ረቡዕ ዕለት በተፈጸመ የሽብር ጥቃት 9 የአንድ ቤተሰብ አባላት ተገደሉ። የአውራጃው ፖሊስ ኮሚሽን ምክትል ኮሚሽነር ለሮይተርስ እንዳረጋገጡት ከነዚህ የአንድ ቤተሰብ የአባላት መካከል በተጨማሪም ሌሎች 26 ሰዎች በጥቃቱ ተገድለዋል።
ስሙን ወደ ሜታ የቀየረው ፌስቡክ የአውሮፓ ህብረትን የመረጃ ጥበቃ መረን በመጣሱ 390 ሚሊዮን ዩሮ ተቀጣ። የተጠቃሚዎችን መረጃ ፌስቡክና ኢንስታግራም ላይ ለማስታወቂያ ለመጠቀም ፍቃድ የተጠየቀበትን መንገድ ህገወጥ በመሆኑ ቅጣቱ እንደተጣለበት የአየርላንድ መረጃ ጥበቃ ኮሚሽን ገልጿል። አድማጮቻችን ዜናዎቹ እነዚህ ነበሩ። በቀን 280 ሺህ እንጀራ ያመርታል የተባለ ፋብሪካ ሊገነባ መሆኑ ታውቋል። በአዲስ አበባ ከተማ አስተዳደር ለሚኩራ ክፍለ ከተማ ይገነባል የተባለው የእንጀራ ፋብሪካ በ300 ቀናት 86 ሚሊዮን እንጀራ እንደሚያመርት ተነግሮለታል። ከንቲባ አዳነች አቤቤ የእንጀራ ፋብሪካውን የመሰረት ድንጋይ ዛሬ አስቀምጠዋል። በዚህ የእንጀራ ፋብሪካ ጉዳይ ላይ ወገን ያለማየሁ ከአዲስ አበባ ኮሚኒኬሽን ቢሮ ምክትል ኃላፊ አቶ ሰለሞን ዲባባ ጋር ቆይታ አድርጓል። ዛሬ እንግዲህ በ3 ወር የሚጠናቀቅ የእንጀራ ፋብሪካ ነው በመሰረት ድንጋይ የተጣለው በክብርት ከንቲባ አዳነች አቤቤ። ክብርት ፋብሪካው በ3 ወር ጊዜ ውስጥ ይጠናቀቃል ተብሎ ነው የመሰረት ድንጋዩ የተጣለው። የመሰረት ድንጋዩ እንዲጣልም ክብርት ከንቲባዋ በከተማ ውስጥ የሚገኙ ባለሀብቶችን በማስተባበር በከተማ የሚኖሩ እናቶችና በአካባቢ ያሉ አርሶ አደሮችን የገበያ ትስስር በመፍጠር አጠቃላይ የሌማት ትሩፋት ብሎ መንግስት የዘረጋውን እቅድ ማሳካት ከሚቻልባቸው መንገዶች አንዱ ሆኖ ነው እንደ አንዱ መፍትሄ እንዲያገለግል ነው መሰረት ድንጋዩ የተጣለው። እንግዲህ የሰማነው እንጀራ በፋብሪካ ደረጃ ሲባል ምን ማለት ነው? እንጀራ በፋብሪካ ደረጃ ማለት ለምሳሌ በአንዳንድ ቤቶች ውስጥ ስናይ ከ3 ከ4 ምጣድ በላይ ያለው የእንጀራ መጋገሪያ ኤሪያ የለም። ይሄኛው ግን ከ1000 በላይ ምጣዶች ያሉት ፋብሪካ ነው የሚቋቋመው። ፋብሪካው በቀን ከ288,000 በላይ እንጀራዎችን ያመርታል ወይም ደግሞ እንጀራዎች ይጋገራሉ ማለት ነው። ስለዚህ ስፋቱ ነው በጣም ትልቅ በመሆኑ። ከዚህ የሚገኘው እንጀራ ወዴት ነው የሚሄደው? ለህብረተሰቡ የሚቀርብ ነው ወይስ ደግሞ ለንግድ ተቋማት ነው የሚሄደው? አላማው ምንድን ነው? ኦኬ፣ እሱን ዲቴል ገና የሚወሰን ነው የሚሆነው። ግን የመጀመሪያው ነገር እንጀራው በከተማው የሚገኙ እንጀራ ፍላጎት አለ፣ ከፍተኛ የሆነ እንጀራ ፍላጎት አለ። ከዚህ በፊትም የዳቦ ፋብሪካዎች እንዲሁ ሲቋቋሙ ነበርና እንጀራዎችን የምገባ ማዕከላት አሉ፣ የሆቴሎች አሉ፣ የተለያዩ አካላት ይፈልጋሉ። ይህ ግን ገና በኮሚቴው የሚወሰን ነው ይመስለኝ። በዚህ ላይ ተጨባጭ የሆነ መረጃ የለኝም። ነገር ግን አጠቃላይ የከተማዋን የእንጀራ ፍላጎት ለማርካትና የስራ ዕድልም ለመፍጠር ነው የተቋቋመው። ከዚህ በፊት እንግዲህ በተመሳሳይ የዳቦ መጋገሪያም በየቦታው እየተሰራ ነበርና አንዳንድ የስርጭት ጋር የተያያዙ የመቋረጥ ነገሮች ሲያጋጥሙ ነበር። እነዚህ ነገሮችስ ለማስተካከል ምን ታስቧል በዚህኛው ላይ? በብዛት እንግዲህ እንደዚህ ዳቦ ፋብሪካዎች ተቋቁመው አገልግሎት በመስጠት ላይ ነው የሚገኙት። አሁንም በሰፊው እየሰጡ ያለበት ሁኔታ ነው ያለው። ነገር ግን በከተማው ካለው የህዝብ ቁጥር በየጊዜው መጨመር፣ የምግብና የተለያዩ አቅርቦቶች ፍላጎት አንጻር ትንሽ የማነስ ሁኔታ አለ። በሚፈለገው ልክ አይደለም እየቀረበ ነው። ነገር ግን በሚፈለገው ልክ ስላልሆነ ያንን ለመቅረፍ ከአካባቢው ከሚገኙ አርሶ አደሮች ጋር እንደሚታወቀው አዲስ አበባ ዙሪያዋን የተለያዩ አርሶ አደሮች አሉ። እነሱ የተለያዩ ምርቶችን ያመርታሉ። ይሄ ደግሞ ለእንጀራ እንደ ግብዓትነት ያገለግላል። እነሱ ጋር በመማከር ለአካባቢው አርሶ አደሮችን በከተማው ነዋሪ በጋራ የገበያ ትስስር በመፍጠር ከባለፈውም ተሞክሮ በመውሰድ የተሻለ አቅርቦት ለማቅረብ ነው ታቅዶ እየተሰራ ነው። በዚህ አሁን በሚሰራው እናንተ የእንጀራ ፋብሪካ ባላችሁት ውስጥ እነማን ስራ ያገኛሉ? ምን ያህል የስራ እድል ይፈጠራል ተብሎ ይጠብቃል? ሙሉ በሙሉ የስራ እድል የሚፈጠረው ለሴቶች ነው። ያው እንጀራ በብዛት ሴቶች ስለሆነ እንጀራ የሚጋግሩ ስለ ሴቶች ነው። በአጠቃላይ ከ4,000 በላይ ለሚሆኑ ሴቶች የስራ እድል ይፈጥራል ተብሎ ነው አሁን የመሰረተ ድንጋዩ የተጣለው። 4,000 የሚሆኑ ሴቶች እዛ ውስጥ ሰርተው በገቢ ራሳቸውን ችለው የተሻለ ሀብት ካካበቱ በኋላ ቀጣይም በከተማዋ ለሚገኙ ሰዓት ለሆኑ 4,000 ሴቶች እንደዛ በየተራ በየጊዜው እየቀያየረ ሴቶች የሚሰሩበት ነው የሚሆነው። አድማጮቻችን ስትከታተሉ የቆያችሁት ቢቢሲ አማርኛን ነበር። ዕለታዊ የራዲዮ ስርጭታችንን በፌስቡክ ብቻም ሳይሆን በሳተላይትና በአጭር ሞገድም ይገኛል። ተጨማሪ መረጃዎችን ለማግኘት ድረገጻችንን www.bbc.com/amharic እንዲሁም የፌስቡክ ገጻችንን ቢቢሲ ኒውስ አምሃሪክን መጎብኘት ትችላላችሁ። ዘገባዎቹን በማዘጋጀት ወገን ያለማየሁ፣ በማቅረቡ ዮም ሞገስ፣ በቴክኒክ ቁጥጥሩ ዴቪስ መዋሳሮ አብረናችሁ ቆየን። ነገ በተመሳሳይ ሰዓት እንገናኛለን። መልካም ምሽት።